አምባሳደር አደረጋችሁ ሾማችሁ በድያችኋለሁ። አይዞ በቃ ዛሬ ከሰዓታት በፊት በማህበራዊ ሚዲያዎች ላይ በስፋት ሲዘዋወር የነበረውና ብዙዎች እየተቀባበሉት የሚገኘው ጋዜጠኛ ሶፎንያስ ያለበት አሳዛኝ ሁኔታን የሚያሳይ ተንቀሳቃሽ ምስል የተመለከተ ሰው በእውነት እጅግ የሚያሳዝንና ልብን የሚሰብር ከባድ ስሜትን የሚፈጥር ሆኖ አግኝተነዋል። በቪዲዮ ላይም እንዲህ ሲል ይደመጣል። እናቴ በድዬሻለሁ ይቅር በይኝ፣ ኢትዮጵያውያን በድያቸዋለሁ ይቅር በሉኝ ሲል በእንባ ሲማጸን፣ ከዚህ በላይ ደግሞ አካላዊ ገጽታው እጅግ ተጎሳቁሎና በከባድ ሁኔታ ላይ እንዳለ ለተመለከተ ሰው በእውነት አሳዛኝ ስሜትን የሚፈጥር ክስተት ነው። ይህንን ልብ የሚነካ ቪዲዮ ይዘንላችኋል፣ ትመለከታላችሁ። ጋዜጠኛ ሶፎንያስ ሲሆን ኢትዮጵያ ውስጥ ካሉና በዜና አቅራቢነት እንደዚሁም በመዝናኛ ፕሮግራሞች መሪነት በድንቅ አቀራረቡ የተወደደ ጋዜጠኛ ነበር። ነገር ግን በአንድ መጥፎ አጋጣሚ እዚህ ላይ ግን መጥቀስ በማያስፈልግ አሳዛኝ ክስተት የገባበት ልምምድ ሞራሉንና ስሜቱን ብቻ ሳይሆን አካላዊ ገጽታውንም ጎርቶት ከራሱ አልፎ ደግሞ በብዙ ልፋት በመርካቶ ጎዳናዎች እየዞሩ ከረሜላ እየሸጡ ያሳደጉት ወላጅ እናቱን ጭምር በብዙ የጎዳና አንገት ያስደፋ አሳዛኝ ክስተት ነበር። በቅርቡም እንደምታስታውሱት ለ6 ወራት ያህል ከቆየበት ስፍራ በመምጣት ህዝቡን በይፋ ይቅርታን ቢጠይቅም ነገር ግን ካለበት ህመም ሙሉ ለሙሉ ነፃ ባለመውጣቱና የአእምሮ ህመም ወይም ባይፖላር ዲስኦርደር እንዳጋጠመው በመታወቁ በአሁን ሰዓት በአንድ ሌላ ማገገሚያ ውስጥ ለመግባት ተገዷል። ዛሬ ከሰዓታት በፊት የላከው በእንባ የታጀበ የተማጽኖ ቪዲዮም ከዚያ ስፍራ የተላከ ሲሆን እስቲ ቪዲዮን ተመልክተን እንመለስ። እናንተም በሐሳብ መስጫው ስር ይህ ወንድም ካለበት ሁኔታ ይወጣ ዘንድ እግዚአብሔር እንዲረዳው ሐሳባችሁን ግለጹ እያለን ከሁሉ በላይ ደግሞ የታሰረን የሚፈታ ኃጢአትን አራግፎ በምህረት እጁ የሚቀበል አዲስ ሰው አድርጎ የሚያቆም የፍቅር ንጉስ የሆነው ኢየሱስ ይበራለት ዘንድ ጸልዩለት እያለን ቪዲዮን ተመልክተን እንመለስ። ባሙሌ በጎ አድራጎት ድርጅት አምባሳደር አደረጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈትዬ፣ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ እንግዲህ ውድ የሁ ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ነው በእውነት